አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ በዚህ ይበልኝ። ሀባይብ ለዚህ ዩቲዩብ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ ቤተሰብ። እንግዲህ ዛሬ የጁምአ ውሎዬን ትንሽዬ ብሎግ ልስራ ብዬ ነው ቤተሰብ። ቪዲዮውን ሲጀምሩ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጀምሩ። ዛሬ እንግዲህ ቤቴ ትንሽዬ ዘና ለማለት ፈልጌያለሁ ማለት ነው ጋይስ። እዚህ ጋር እንደምታዩት እንግዲህ ዶሮ ወጥ ለመስራት ዝግጁ ሆኛለሁኝ። እዚህ ጋር ሽንኩርት ምናምን ገዛዝቼ አዘጋጅቻለሁ ማለት ነው ቤተሰብ። እንግዲህ ሽንኩርቴን አዘጋጃለሁ ማለት ነው። እዚህ ጋር ነጭ ሽንኩርትም አለኝ፣ ትንሽዬ ዝንጅብልም አዘጋጅቻለሁ። ከዛ በኋላ ለመቅረጽ አልተመቸኝም ነበረ። ሽንኩርቴን ከላላጥኩኝ በኋላ እንደዚህ አድርጌ ከታትፌ ያለው ማለት ነው ቤተሰብ። ከታትፌ ከጨረስኩኝ በኋላ እዚህ ጋር ከሰሌን አያይዤ አዘጋጀሁ ማለት ነው። ሽንኩርቴ እንደዚህ እስከሚበስልልኝ፣ በነገራችን ላይ የዶሮውን እንትን ስል በአንድ እጄ ስልክ ይዤ በአንድ እጄ ደግሞ እንትን ለማለት ስለሆነ ስላልተመቸኝ ዶሮውን ስጠባ ቪዲዮ አልሰራውም ማለት ነው ቤተሰብ። እንግዲህ ሽንኩርቴ እስከሚበስልልኝ ድረስ በአንድ በኩል ደግሞ ቶሎ ብዬ ዶሮዬን እጠባባለሁ ማለት ነው። ከዛ እዚህ ጋር ደግሞ ሽንኩርቴ ከበሰለልኝ በኋላ በራሱ ጊዜ በውሃው ምጥጥ ካረገ በኋላ እዚህ ጋር ዘይቴን እጨምራለሁ። ከዛ በደንብ እስከሚበስልልኝ በአንድ በኩል ከደን እያረኩኝ ዶሮዬን አዘጋጃለሁ ማለት ነው። በነገራችን ላይ እዚህ ጋር ካሜራው እንትን ያላለልኝ ቤት ውስጥ ስለሆነ ብዙም እንትን የለውም። ያኔ መብራት ባበራም እንትን አይልምና የስልኬን ላይት ነው የምጠቀመው ማለት ነው። ከዛ ሽንኩርቴ በደንብ ከበሰለልኝ በኋላ እዚህ ጋር በርበሬን እጨምርና በደንብ አድርጌ ጥብስ አደርገዋለሁ ማለት ነው። እንግዲህ በርበሬ በዚህ መልኩ በደንብ አድርጌ እንትን እያልኩት ነው። በነገራችን ላይ እዚህ ጋር ይሄ እንፋሎቱ እንትን ስለሚል ለካሜራው ብዙም እንትን የለውም፣ ግን ቆንጆዬ ነው። እዚህ ጋር እንደምታዩት አውጥቼ ስትለው ያኔ እዚህ ጋር ስታዩት የሆነ ጥቁር ያለ ይመስላል፣ ግን አይደለም። ካሜራው ነው ይሄ እንፋሎቱ ምናምን ስለሚለው ነው ማለት ነው ቤተሰብ። እንግዲህ ወዶቼ ሽንኩርቴ በደንብ እንደዚህ አድርጌ እንትን ካልኩ በኋላ እዚህ ጋር ደግሞ በጎን ነጭ ሽንኩርቴና ዝንጅብሌን እዚህ ጋር በአንድ አድርጌ እንደዚህ እያዘጋጀሁኝ ነው። እንግዲህ እዚህ ጋር ዶሮዬን በደንብ አድርጌ በሎሚ በጨው በቃ እንደዛ አድርጌ በደንብ አድርጌ አጣጥቤ ካዘጋጀሁ በኋላ እዚህ ጋር ጨራርሼ አስቀመጥኩኝ ማለት ነው። ከዛ በኋላ እዚህ ጋር በደንብ እንትን ካለልኝ በኋላ ግን እዚህ ጋር ይሄን እንትኑ ስለሚወጣ ብዙም አይታይም። እዚህ ላይቱ ጋር ከዛ እዚህ ጋር ነጭ ሽንኩርቴን እጨምርና በደንብ አድርጌ አሁንም እደበላልቀዋለሁ ማለት ነው። ከዛ ጋይስ ልክ በዚህ መልኩ ከሆነልኝ በኋላ እንደዚህ ሽንኩርቴ በደንብ ከበሰለልኝ በኋላ በደንብ እንትን ብየዋለሁኝ። ከሰል ስለሆነ ያኔ ያው እዚህ ጋር እንደምታዩት
ከለሩ ለራሱ በጣም ቆንጆ ደስ የሚል ከለር ነው ያለው። ከዛ እዚህ ጋር ጣጥቤ ያዘጋጀሁትን ዶሮዬን እጨምራለሁ ማለት ነው ውዶቼ። እንግዲህ በዚህ መልኩ ከጨማመርኩኝ በኋላ እንግዲህ ቤተሰብ በዚህ መልኩ እየደረሰች ነው ማለት ነው ዶሮዬ። ያው አንዳንዴ በነገራችን ላይ ጁሙአ እንደዚህ በቤታችን ስንውል ደስ ይላል። በዚህ መልኩ እንግዲህ የደረሰ ነው ማለት ነው። እዚህ ጋር እንደምታዩት ቅመማ ቅመሞችን እዚህ ጋር ጨምራለሁ ማለት ነው ውዶችዬ። ከዛ ቤተሰብ ቅመሞችን ከጨማመርኩ በኋላ ልክ እንደዚህ የተወሰነ ደብለቅለቅ አደርገውና እከድነዋለሁ ማለት ነው ለተወሰነ ሰዓት። ያው ስጋዬ በደንብ እስከሚበስልልኝ ድረስ እኔ ደግሞ ወደ ቤት ዝግጅት እገባለሁ ማለት ነው። ከዛ ቤተሰብ በዚህ መልኩ ዶሮዬ ደርሶልኛል ማለት ነው። ዋው ማሻአላ ተባረክ ረህማን በጣም ደስ ነው የሚለው የምር። እዚጋ ከለሩ ለራሱ ያኔ ብዙ እንትን አላለም። እንግዲህ በዚህ መልኩ ዶሮዬ ደርሷል ውዶቼ። ቪዲዮውን ስትጀምሩ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እንደምታበረታቱኝ ተስፋ አለኝ ኢንሻአላህ። ከዛ እዚህ ጋር ደግሞ እንቁላሌን አዘጋጅቼ ነበረ። መጨረሻ ላይ እንቁላሌን እንደዚህ ጭምር አደራርጌ አዘጋጅቻለሁ ማለት ነው ቤተሰብ። እንግዲህ የጁምአ ውሎ ይሄንን ይመስላል ውዶቼ። ላይክ ሰብስክራይብ ሸር እያደረጋችሁ አበረታቱኝ። ጁምአ ቶሎ ተጋበዙ ብያለሁ ሀባይብ። ቪዲዮውን ከወደዳችሁ ላይክ ሰብስክራይብ ሸር እያደረጋችሁ አበረታቱኝ። እንግዲህ ዛሬ የውሎ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሁላችሁንም ባይ ባይ ብያለሁ ቤተሰብ።